ስምህን የጠሩ መታሰቢያህን ያደረጉ ብዙ ነፍሳትን እስከ ቻልክ ድረስ 3 ጊዜ በክንፎች እየተሸከምክ ከሲኦል ታወጣ ዘንድ ስልጣንን ሰጠው ብሎ ጌታችን ቃል የገባለት ሺህ በክንፉ ሽባ አክናፉ መጋቤ ብሉይ መልአከ ሰላም ሊቀ መላእክት ቅዱስ ሚካኤል ዛሬ ሰኔ 12 ቀን የሰማያውያን ሰራዊት አለቃ ተደርጎ በመላእክት ሁሉ ላይ የተሾመበት በእስክንድርያ ሀገር ቅዳሴ ቤቱ የተከበረበት ቅድስት አፎሚያን ከዲያብሎስ እጅ ያዳነበት የባህራን የሞቱን ደብዳቤ ወደ ሕይወት የለወጠበት በተሰጠው ቃል ኪዳን ከሥላሴ ብቻ በስተቀር ቁጥራቸውን የሚያውቅ የሌለ የብዙ ነፍሳትን 3 ጊዜ በክንፎቹ እየተሸከመ ከሲኦል የሚያወጣበትና የክብር ልብሱን ለብሶ በሥላሴ ዙፋን ፊት እየሰገደ ለፍጥረት ሁሉ ምሕረትን የሚለምንበት ዓመታዊ የመታሰቢያ በዓሉ ነው። ዳግመኛም የሚወዱህና በጸሎት የሚታመኑ ሰዎችን ስምህ በተጻፈበት የሕይወት መዝገብ ስማቸውን እጽፍልሃለሁ። በቃል ኪዳንህ ታምኖ ወደ ቤተ ክርስቲያንህ የገሰገሰ ቢኖር የአንዲቱ የእግሩ እርምጃ በእኔ ዘንድ ታላቅ ዋጋ አላት። ወደ ሰራሃቸው አብያተ ክርስቲያናት መጥቶ የተሳለመ መቃብሬ እንደተሳለመ ቆጥርለታለሁ። ስለ አገልጋይህ ስለ ቅዱስ ላሊበላ ብለህ ማረኝ ብሎ የተማጸነኝን የዕዳ ደብዳቤውን በእጅህ ትቀድለት ዘንድ ለአንተ ሰጥሃለሁ። ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የሰማ እስከ 14 ትውልድ ድረስ እምርልሃለሁ። በሄደበት ሁሉ የሚጠብቁት መላእክትን አዝለታለሁ። ዲያብሎስን ድል የሚነሳበትን ስልጣንም ሰጠዋለሁ ብሎ ጌታችን አስደናቂ የሆነ ታላቅ ቃል ኪዳንን የሰጠው ጌታችን በተጸነሰባት በመጋቢት 29 ቀን ተጸንሶ ጌታችን በተወለደባት በታኅሳስ 29 ቀን በተወለደ ጊዜ መላእክት በንባብ ሳል የከበቡት ሰዎች በተንኮል መርዝ አጠጥተውት ነፍሱ ከስጋው ከተለየች በኋላ በሰማያት የቤተ መቅደስን አሰራር ሲማር ቆይቶ እንደ ጌታችን በሶስተኛው ቀን ከሞት የተነሳ ምጽዋትን ከመውደዱ የተነሳ የሚሰጠው ነገር ቢያጣም አንድያ ልጁን እንደ ባሪያ ሽጦ በገንዘቡ ይጠቀሙበት ዘንድ ልጁን ለነዳያን የመጸወተ ዓለም የሚደነቅባቸው 10ሩን አብያተ መቅደሶች የፈለፈለ በንግስና ኢትዮጵያን ለ40 ዓመታት ያስተዳደረ ቅዱስ ወንጉስ ሐናጼ መቅደስ ቅዱስ ላሊበላ ዛሬ ሰኔ 12 ቀን ዓመታዊ የዕረፍት በዓሉ ነው። ሶስተኛም ምጽዋትን የምትወድ የቅዱስ ሚካኤል ወዳጅ የሆነች ቅድስት አፎሚያ ዛሬ ሰኔ 12 ቀን ዓመታዊ በዓለ ዕረፍቷ ነው። ለእግዚአብሔር ምስጋና ይሁን። እኛንም ከሊቀ መላእክት ቅዱስ ሚካኤል ከቅዱስ ላሊበላ ከቅድስት አፎሚያ ከባህራን ረድኤት በረከት ይክፈለን። ይቆየን።